ጸልዩ እንዲህ በሉት ክርስቶስን። በሕይወታችሁ ተቸግራችሁ ከሆነ ተጨንቃችሁ ከሆነ በሕይወታችን ጭንቅ ካለ ጌታ ሆይ ለሳምራዊቷ ያልካትን የሕይወት ውሃ ለኔም ስጠኝ። ጌታ ሆይ ይህን የሕይወት ውሃ ስጠኝ እንበለው። ይህን ውሃ ስጠኝ። ይህን የማያስጠማ ውሃ፣ ይህን ከሆድ ውስጥ የሚፈልቅ የዘላለም የሕይወት ውሃ፣ ይህን የችግር የጭንቅ መገላገያን ሁሉ ውሃ እባክህ ጌታ ሆይ ይሁን ውሃ ስጠኝ አለችው። ይህ ውሃ ለማንም ነው የሚሰጠው፣ ግን እንዲሁ ደግሞ አይሰጥም። እንዲሁ አይሰጥም ስንል ክፍያ ኖሮት አይደለም፣ ደጅ ጥናት ኖሮት አይደለም። አንድ መስፈርት ግን አለው። ክርስቲያኖች ዛሬ አሁን በአጭሩ ትምህርቴን የማጠቃልለው ይህን ውሃ ለመጠጣት የማያስጠማውን ውሃ ለመጠጣት ማድረግ የሚገባንን ነገር ነው። ምናስቀድሰው ለምንድን ነው? ምን ጾመው ምን ጸልየው ለምንድን ነው? ምን ሰግደው ምን መጸውተው ለምንድን ነው? ምን ፈልገን ነው? ንገሩኝ እስኪ። ምን ፈልገን ነው ይህን የምናደርገው? የዘላለምን ሕይወት ነው አይደለም? በምድሩ ላይ ተመልከቱ። በምድር ላይ ሕይወታችን የሚስተካከለው በነገራችን በትክክል የሚስተካከለው የሰማዩን ሕይወት የሚያስገባ ውሃ በሕይወታችን ስንቀዳ ነው። ንገራችሁ አልስተካከል ያለን ያን ውሃ ስራ አልቀዳ ነው።